ረሙዬ ያበድቅ ነው ህፃን እስቲ ቀስ ብለህ ደግሞ ጀመረ ህፃን እያለች ዋናው በተግባር ነው ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበር ማለት ኧረ ጉድ መሰራት ኧረ ጉድ አንቺ ምን አባሽ ነው ታረጋው ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው ትምህርት ቤት እዚህ አካባቢ ያለ ብሎ ይኖርጋሽ ወይ እና ምን ፈልገህ ነው ታረጋው መስግበኝ ነው ገና አልተማርሽም እስካሁን ነሽ ላስመዝግብሽ የኔ አባት ነኝ እቺ መኪና እንድገዛውት ልፍቼ ነው አይደል የገዛው አረቦኝ ልጅ አይደለም ምራብኝና ፊቴን እንዲሰዩ ግርጥቼ ነው አልገረጠውም ብዬ እኮ እያየሁት እንደዚህ ኦኬ መልክሽን እያየሽ አዎ ተበላሽቶ እኮ ነው ላስተካክለው ብዬ ነው የገረጠውን ፊቴን አሁን ለሌላ ጊዜ እንዳይለምድሽ እና መፍቻ ነገር ላቀብልሽ እሺ አይደለም ዛሬ ማስፈራ ወንድም ሳልነግርህ ደግሞ እኮ አንተ ከዴጋ ሱራትም ትንሽ ዝቅ አድርገው ሳልነግርህ ምንድነው ዝቅ ማለት እዛ በኩል ያለው ጉማ ትንፍሶ ልነግርህ ነበር እኮ ቅድም አንተ መታኝ እንጂ ነው ቢላቀቅ በቃሽ አይ በዛ ጋር አለ ተነፈሰ ይለኛል ምን እያደረግሽ ነው አለ አይደለ ቢፕ ሲል በታነቲ እኔ ደግሞ ቢባን እያረኩኝ ቢፓስ ደርጋለ ይሄ ቁጭ ነው ቆይ ቢፕ በደንብ ቢፓስ ደርጋለ ይሄ አባንቺ ብራዘር በጣም በገናኛ ስተኝ የጆሮ እንትን ስተኝ ኢትዮጵያን ወሬ ከመስማት ማለት ነው እዚህ መቆርቆር ነው ሰንደና ይመች 100 ብር ነው ያባት ዝርዝር የለሽም አባ የለኝም እንዴ 100 ብር የለም ነው አላ እንዴው ይነበር ቲንክ አገኘሁኝ አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው እንካ 100 ብር 200 ብር አይ አሚፍታ ማን አስደበረኝ እንዴ ውስኪ እኮ ማለት ነው ሳሸተው ብቻ ውስጥ ይገባል በጣም ነበር የተናደድኩት ማን አባቱ ነው የተናገረው ንገረኝ እሺ መላጣል እናቦ በኮካን እንዴት ተሰከረ ምን ከሰራለስ ለሙድ ብለሽ እሺ ይሄው ዛሬማ ካልሰድቆታ ምን አይነት ጓጉንቸር ፊት ነሽ ስታስጠይ እንዴ ማንም ህፃን መጫወቻ ነው እንደዚህ ሰፈር ይሄንን ህፃን ልጅማ ቆሻ እኔ ቀጥ ማን ነው እኔ ነው አንተ ደግሞ ወደ ውስጥ ይሻላል እሺ ወደ ጃውን ውስጥ ገብተን በቃ እንትን ግን ከዛ በፊት እቺ ልጅ ካልስተካከለ ነው ጨነቀሽ እዚህ እኮ የሌለ ትስቂያለሽ ሰው ቆጣሪ አላጠፋሽም ቆጣሪውን አይደለም አንተን ነው የማጠፋ አፍቃሪ ጥቂት ሳልጠርጋ እንጂ አፍቃሪ መኪና ጓደሆነ እየሄደ ዛሬ ማኝ እንደቆ ብዙኒ ኩስሚ ኩንጉ ወይም ደግሞ ቸራል ሳይሆን ይችላል አይዟችሁ ብራቮ አረች ከዛሬ ማችን አስምጪ ካልበላው ጉንዳድ ሰዓቴ ኡፍ ውሰደው አውጭ አሮስቶ
ምንድነው ያያችሁ? ምንድነው? አገባህም ምን እነግርልሃለሁ? ህይወት ስልክሽን እንደዚህ አርግ ብስጥ አረገና ያታረኩልሽ እንዴ እሱን አይደል ተፈቀው ማንን እሱን አንተን ይመስላል ሌባ ወይ ስርፍስ ቢቀርኔ ብሎ ሌላ ፍሪክም በጣም ነው የሚደብቅ። ኧረ ያቺ ፍሪክማ በሰፈሪ እኔ ጭዊ መሆኔን አታውቅም። ምንድነው ያደረከው? ማና ያስ ከክራክስ የሆነ ነገር አውጥቷል። ሌባ የሌባ ሽማግሌ ነው። ጠንካራ ሽማግሌ ወረዛ ይድማ ሌባ ነው። አውቆ አንተ ብር እንድትሰጠው አለ አይደለ? ብር እንድትሰጠው አለ አይደለ? ዝም ብሎ እንደውም ነው እንደዚህ አጣልቶ አንስቶብሃል ብር። እሱ ነው የወሰደው። እኔ አልወሰድኩም። እሱ ነው ሁሉንም ሰው ነው እንደዚህ አይደል? እንደገና ነው ያሳጣባቸዋለሁ። እስኪ ያሳይ በለው ያስጠላል። ሌባ ማንም ጉፋ ሲያምን እንደው አሁን ስነሳም ሲጀመር ነው አምን አሎ ሁለቱም ተሳቢ ብር ላይ አቁሜ ነው የመጣሁት ነው እኮ ማለት በቃ እኔ ታኩር ጋር ሽቶ ልገዛ መጥቼ ነው። በቃ ዝባንተ ሰላም ነው ጋር ሰላም ነው አለን የቤቱን ጉድ 5 ፍሬ በፌስታል አድርግ። የቤቱን ጉድ 5 ሄሎ አረ ምን አይነት ባላ መኪኖቹ ገቡ። እሺ ቶሎ በልም አንተ ጋሽ እኔ የምለው እኔ ስለማልደርስብኝ ነው። አንተ አውርድልኝ። እኔ ማልደርስበትም በቃ ነገ የሚያወርድልህ ሰው ካለ አውርደ ጠብቀኝ። በቃ በጧት ነፃ ዲሊቨሪ ስለሆነ እዛው ልክላችኋለሁ። ከፈልጋችሁ ጋሼ አንድ ነገር ንገራችሁ እንዳትቀሩጣት። እሺ ጋሼ እንዳንተ አይነት ባለሀብት ገና ዛሬ ሱቃችን መጣ። በቃ አክባሪ ነህ አንተ። እሺ ጋሼ ሸባብ ደግሞ አንተም እንደው በዚህ እርሜ ደግሞ ሴት እየጀነጀኝ ሂድ ወደዛ። ደግሞ ይዤልህ የምመጣውን አታውቅም። ማሩን ይዤልህ እመጣለሁ። ማር ይዘና ማር ማሩ ገና ነሽ። አሽከችኑ መጣኝ እኮ አሽከችኑ መጣኝ። ምን አድርገኸው? ማበላው ታረጋችኋል ተብጁላ አቡሽንኪ ምን እንደሆነ ብዬሽ ባለፈው ትሳደባለህ። በዛ ሰልፍ ምን ብለህ ነው የሰደብከኝ? አሳያለሁ። ለአባቴን አላወቀውም ማለት ነው። የስሪው ልጅ ነው እንዴ? ተመሳሰለብኝ ከመታው በኋላ አንተ አልነካሁትም እኮ ታዲያ ምን ያረም ሰላም ነው። እንዴት ነህ? አልሰሙም አይቻልም። ስራ በዝቶብኝ በቆሎ እሸት እየበላሁ። አዎ እሱ ካልሆነ ታዲያ እንዴት ይቻላል? ሰላም እንትን አሁን ሰሞኑን ሁሉም ተከራይ የሽንት ቤት ቁልፍ ያስፈልገዋል። ያዋጡ ነው። አንተም እንድታዋጣ ነው ያለ ያው የቻልከው። ኧረ እኔ አሁንስ መረረኝ። ምንድን ነው የቤት ኪራይ ተጨምሩብኛላችሁ። አሁን ደግሞ ለሽንት ቤት ትሉኛለህ። ታዋጣለህ። ከፈለገ ይዘረፍላችሁ ነበር። ዛሬ እንደው በችግር ሰዓት እንደሱ አራውሽ ማየት ምን በችግር ሰዓት ፈልገኛለህ አይደል? በቃ በችግራችሁ መገናኘት አለብን። ምን ፈልገኝ? በቃ እንደ ሽብር ስጠኝ። ችግር ነው። ከተሳወር ካለ ጠቃጠቃ ብዬ መልሳለሁ። እንደሱ ሞትልህ አይሞላም። ኪስ ውስጥ እጅ ላይ ያለው ልስጥ። አረ እንዳለውን ስጠኝ። 700 ብር 300 ብር ግን አለበት። አይ እሺ፣ ችግር የለም። እሺ አንካንዶ ማግኘት አንካ 400 ብር 300 ብር አለበት። 700 700 ቢዝነስ